በቲክታክ እንዴት ገንዘብ መስራት እንችላለን? ቲክታክ ላይ የተለያዩ መንገዶች አሉ ገንዘብ ልንሰራባቸው የምንችላቸው። በዚህ ቪዲዮ እንዴት እነዛን መስራት የምንችልባቸውን ስቴፖች ይሆናል የምናየው። ሰላም የዩቲዩብ ቤተሰቦች፣ መግቢያ ላይ እንደገለጽኩት በቲክታክ ገንዘብ መስራት የምንችልባቸው የተለያዩ ኦፕሽኖች አሉ። ብዙዎች የተለያየ ሮንግ ኢንፎርሜሽን ኖሮን እያንዳንዱን ስቴፖች አናቃቸው ወይ ደግሞ ብዙዎቹ ኦፕሽኖች ደግሞ አንዳንዶቹ በቁጥር ብዛት የምናገኛቸው ናቸው፣ አንዳንዶቹ ደግሞ የምንኖርበት ሀገር ይወስናቸዋል። እነዛን ለይተን እናያለን። የት ሀገር ላይ ይሰራል የሚለውን እናያለን። ልንጠቀምባቸው የምንችላቸው ወደ 11 የሚሆኑ ስቴፖች ስላሉ እነዛን ይሆናል የምናየው። እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ እንዲሁም ደግሞ ኮመንት ላይ ያላችሁን ሀሳብ አስተያየት ቪዲዮን ላይክ በማድረግ እንዲሁም ደግሞ ለጓደኛ ማካፈሉ እንዳይረሳ እንላለን። በመጀመሪያ የምናየው ስቴፕ ቲክታካችን ላይ እንገባለን። ቲክታካችን ላይ ከገባን በኋላ 3 ሰረዟን እንጫንና ቲክታክ ስቱዲዮ የሚለው ውስጥ እንገባለን ማለት ነው። ቲክታክ ስቱዲዮ ውስጥ እንግዲህ እዚች ጋር በደንብ እንድታቁልኝ የምፈልገው እያንዳንዱን እየከፈትኩ ለማሳየት ሞክራለሁ። ክሬተር ሪዋርድ ፕሮግራም፣ ይሄ በቪዲዮ የሚከፍለን ቲክታክ የሚከፍለን ማለት ነው። የተወሰኑ ሀገሮች ላይ የሚሰራ ሰብስክሪፕሽን በሚቀጥለው አለ የምናየው። ሰብስክሪፕሽን ሁሉም ሀገር ላይ የሚሰራ ነው። ማንኛውም ሀገር ኢትዮጵያ ላይ የሚሰራ ላይቭ ሪዋርድ ሁሉም ቦታ ላይ የሚሰራ ነው። ቲክታክ ሻፕ ፎር ክሪኤተርስ የተወሰኑ ሀገሮች ላይ የሚሰራ ነው። ሲሪስ ቪዲዮ መሸጥ፣ ይሄ ብዙ ሀገሮች ላይ ይሰራል። ክሪኤተር ማርኬት ፕሌስ ሁሉም ጋር ይሰራል። ወርክ ዊዝ አርቲስት የተወሰኑ ሀገሮች ላይ የሚሰራው በቁጥር ነው የሚሰራው። ቁጥር ያስፈልገናል፣ የፎሎወርስ ቁጥር። ቪዲዮ ጊፍትስ ሁሉም ቦታ ይሰራል። ላይቭ ኢንሴንቲቭ ፕሮግራም አም ገሲንግ ዚስ ዋን ሁሉም ጋር እየሰራ ነው፣ ወይም ጥቂት ሀገሮች ላይ ነው የሚሰራው። ለዚህኛው እርግጠኛ አይደለሁም። ቲክታክ ሻፕ ፎር ሴለርስ የተወሰኑ ሀገሮች ላይ ነው የሚሰራው። ጌም በመጫወት የተወሰኑ ሀገሮች ላይ ነው የሚሰራው። ክሬተር ሪዋርድ ፕሮግራም እንግዲህ ብዙዎቻችሁ 10,000 ስትገቡ ቪዲዮ ተከፋይ ትሆናላችሁ ብለው ብዙ ሰዎች ይነግሯቸዋል። 10,000 ስንገባ እውነት ይከፈለናል ወይ? እንግዲህ እዚህ ላይ ነው ገብታችሁ የምታዩት። እዚህ እንትን ለማለት የተወሰኑ ሀገሮች ወደ 9-10 ሀገሮች ነው የሚሰራው። ኢትዮጵያ የለችበትም። ከኢትዮጵያ ውጪ ያሉ ሀገሮች ሳሞር አስቀምጥላችኋለሁ። የሚሰሩ ሀገሮች እነሱ ውስጥ የምትኖሩ ከሆነ ለእናንተ ይሰራላችኋል። ይህ ማለት ምንድን ነው? ሰው ሲያይላችሁ ቪዲዮችሁን በታየ ቁጥር ምንድን ነው የዚህ ጋር በደንብ እንታወቅልኝ የምፈልገው ቲክታክ የሚያስቀምጣቸው ሪኳርመንቶች አሉ። ኤሊጂብል ቪው ይባላሉ። ኤሊጂብል ቪው አሁን ኢትዮጵያ ላይ ቢታይላችሁ 100,000 ኢትዮጵያ ላይ ቢታይላችሁ ምንም አይነት አይቆጥርላችሁ፣ ምክንያቱም ኢትዮጵያ ኤሊጂብል ስላልሆነች ማለት ነው። ኤሊጂብል ቪው ይላችኋል። በሚሊየን ታይቶ የሚከፍላችሁ በጣም ትንሽ ነው የሚሆነው፣ ምክንያቱም ኤሊጂብል ቪው ብለው ስለሚሉ ማለት ነው። ይሄኛው በጣም ጥቂት ሀገሮች ላይ የሚሰራ ቪዲዮአችን እየታየልን የምናገኝበት ብዙዎች የሚጠቀሙበት ነው ይሄኛው። በመቀጠል ሰብስክሪፕሽን ነው። እዚህ ላይ ስትገቡ ሰዎች ምንድነው የምታደርጉት? ሰው ሰብስክራይብ እንዲያደርግላችሁ ላይቭ ኢቨንታችሁን ላይ በተቻለ መጠን ሰዎች የተለያዩ ትምህርቶችን የተለያዩ ኢንፎርሜሽኖችን እየሰጣችሁ ሰዎች ሰብስክራይብ እንዲያደርጓችሁ። ሰብስክራይብ ሲባል ልዩነቱን እንድታውቁት የቲክታኩን ነው፣ ዩቲዩብ አይደለም። ቲክታካችሁን ሰብስክራይብ እንዲያደርጉላችሁ። ይሄ ማለት ምንድነው? ሰዎች በየወሩ ገንዘብ ይከፍላሉ ለእናንተ። ላይክ ኔትፍሊክስ ምናምን እንደሚባለው ማለት ነው። ኔትፍሊክስን ብዙዎቻችሁ ታውቃላችሁ። ሰብስክሪፕሽን በየወሩ እየከፈልን ነው የምናየው ቪዲዮዎችን፣ ፊልሞችን የምናየው። ይሄም ልክ እንደዛው እናንተ ሰብስክራይብ የሚያደርጓችሁ ሰዎች በየወሩ የሚከፍሉት ክፍያ አለ ማለት ነው። ይሄ በጣም አሪፍ ገንዘብ ልሰሩባቸው ከምትችሉት ማንኛውም ሀገር ላይ ሆናችሁ ልሰሩበት ከምትችሉት አንደኛው ስለሆነ እዚህ ላይ በደንብ ፎከስ አድርጋችሁ ብትሰሩ ልትጠቀሙ ትችላላችሁ ላለው። በሶስተኛነት የምናየው ላይቭ ሪዋርድ ነው። ላይቭ ሪዋርድ ሰዎች ላይቭ ላይ ሆነን ጊፍት ሲሰጡን፣ አሁን ጌም ሲጫወቱ ታያላችሁ ሰዎች፣ ወይ ደግሞ ላይቭ ፕሮግራም ያዘጋጁና ሰዎች ጊፍት ሲሰጧችሁ ምናምን ታያላችሁ። ይሄ
እንግዲህ ሁሉም ሀገር ላይ ማንኛውም ሀገር ላይ በአለም ላይ ሁሉም ሀገር ላይ የሚሰራው አንደኛው እንትን ላይቭ ሪዋርድ ነው፣ ሰዎች ጊፍት እንዲሰጡን በማድረግ ማለት ነው። ስለዚህ ልትጠቀሙበት የምትችሉ ማንም ሀገር ላይ ያላችሁ ሰዎች ይሄንን ፎከስ አድርጋችሁ ብትሰሩ ላይቭ የተለያዩ ፕሮግራሞችን ብታዘጋጁና እንትን ብትሉ አሪፍ ነገር ልታገኙ ትችላላችሁ። ላለው ሀበሻዊ ማርኬት በሀገር አሜሪካ በሚኒሶታ በሀገር ልጅ ሀገርኛ የሆኑ ምርቶችን በማቅረብ እንታወቃለን። ሀበሻዊ ማርኬት እናንተን ለማስደሰት ከመቼውም በላይ እየሰራን እንደሆነ ስንገልጽ በደስታ ነው። በተጨማሪ ለወዳጅ ዘመድ ገንዘብ መላክ ቢፈልጉ ከድርጅታችን ሳይወጡ በአፋጣኝ በአካውንት እናስገባለን። አድራሻችን 1340 ዳኮት ድራይቭ ዩኒት 9 ኤገን ሚኒሶታ 55123 ሲሆን ስልክ ቁጥራችን 612 800 2297 ላይ ይደውሉልን። ለበለጠ መረጃ ዌብሳይታችን ላይ habashawistore.com ብለው ይጎብኙ። ሀበሻዊ ማርኬት ይለያል። ቲክታክ ሻፕ ፎር ክሬተር ይሄ በጣም ጥቂት ሀገሮች ላይ ነው የሚሰራው። አሁን እየተለቀቀ ነው። እስካሁን ድረስ በጣም ቅርብ ቀን ድረስ የሚሰራ የነበረው አሜሪካና ዩኬ ላይ ነበረ። አሁን ግን ሞር ሀገሮች እየተጨመሩ ነው። ኤዥያን ሀገሮች፣ የተወሰኑ ሀገሮች ስክሪኑ ላይ ለማስቀመጥ ሞክራለሁኝ። እነዚህ ሀገሮች ለቲክታክ የጀመረባቸው ሻፕ ፎር ክሬተር ማለት ሴለሮች የተለያዩ ቲክታክ ላይ እቃ የሚሸጡ ሰዎችን እቃቸውን እያመጣን ፕሮሞት በማድረግ ሪቪው በመስጠት የኛ ተከታዮች ያንን እቃ እንዲገዙ ማድረግ ነው። ያን ሲገዙልን ኮሚሽን እናገኛለን። ከዛ ላይ 5%፣ 10%፣ 20%፣ 30% ሊሆን ይችላል። ያን ኮሚሽን ከዛ ላይ እናገኛለን ማለት ነው። ስለዚህ ይሄም ጥሩ እንትን ነው። የጀመረባቸው አገሮች ላይ ያላችሁ ሰዎች ፎከስ አድርጋችሁ ብትሰሩ፣ ስፔሻሊ ደግሞ ሌሎች ዜጎች በጣም በኃይለኛው እየሰሩበት ያለ ስለሆነ በደንብ ፎከስ አድርጋችሁ ብትሰሩበት እላለሁኝ። ይሄኛውን ሌላው ሲሪስ ነው። ሲሪስ አሁን አፕዴት ላይ ናቸው ያሉት። ይሄ በጣም አሪፍ የነበረ ብዙ ሀገሮች ላይ የሚሰራ ነበረ። ያ ምንድነው የተለያዩ ቪዲዮዎችን እያዘጋጀን ሲሪስ ላይ በመጫን ሰዎች እየከፈሉ እንዲያዩ ቪዲዮአችንን የምንሸጥበት ጥሩ ገንዘብ ሜክ ማድረጊያ ነበረ ለተወሰነ ጊዜ። ግን አፕዴት ብለውታል። ለጊዜው ስትገቡ የሚያሳያችሁ አፕዴት ነው የሚላችሁ። ስክሪን ላይ እንደምታዩት አፕዴት ላይ ነን ዊሌቹን ይላችኋል። ስለዚህ አፕዴቱን እንትን እንላለን ማለት ነው። በመቀጠል ክሬተር ማርኬት ፕሌስ ነው። ይሄ ከተለያዩ ካምፓኒዎች ጋር ተስማምተን የምንሰራበት የነሱን ሰርቪስ የነሱን ፕሮዳክት ፕሮሞት በማድረግ የምንሰራበት ሁሉም አገር ላይ የሚሰራ ይመስለኛል። ይሄ አይ ቲንክ ሁሉም አገሮች ላይ ነው የሚሰራው። ይህንን ቼክ አርጋችሁ ከካምፓኒዎች ጋር እየተነጋገራችሁ ብትሰሩበት ጥሩ ገንዘብ ልትሰሩበት ትችላላችሁ። በሚቀጥለው ወርክ ዊዝ አርቲስት ነው። ወርክ ዊዝ አርቲስት የተለያዩ ሙዚቀኞች ሙዚቃ ሲያወጡ ሙዚቃቸውን ቫይራል የመውሰድ ስራ ነው። ቪዲዮአቸውን ሙዚቃቸው ቫይራል እንዲሄድላቸው የማድረግ ስራ ነው። ይሄ ምንድነው? በእነሱ ሙዚቃ ቪዲዮ ትሰራላችሁ። ያን ቪዲዮ ከ5000 ጀምሮ ቪው ሲያገኝ ገንዘብ መቁጠር ይጀምራል ማለት ነው። እዚህ ጋር ቪዲዮ ላይ ስትገቡ ያሳያችኋል ሪኳርመንቱን። የምትፈልጉትን ሙዚቃ ስትጫኑ ሪኳርመንቱን ይነግራችኋል። ምን ሃሽታግ መጠቀም እንዳለባችሁ፣ ሙዚቃው እንዴት መጠቀም እንዳለባችሁና እንዴት አፕሎድ እንደምታደርጉት ትእዛዝ ይሰጣችኋል። ያንን ተከትላችሁ ስትጭኑት ቪዲዮአችሁ ከ5000 ጀምሮ ሲታይ ገንዘብ እየቆጠረላችሁ ይሄዳል ማለት ነው። ይሄ ሌላኛው ገንዘብ የምትሰሩበት ቅርብ ጊዜ እስከማቅ ድረስ 50,000 ተከታይ ነው የሚያስፈልጋችሁ። በመቀጠል ላይቭ ኢንሴንቲቭስ ነው። ላይቭ ፕሮግራሞች ያዘጋጁና ላይቭ ላይ ማድረግ የምናደርገውን ነገር ይነግሩናል። ያንን በማሟላት የምንሰራው የምናገኘው እንትን ነው። ይሄ ቲክታክ የሚሰጠን ቻንስ ነው። የተለያዩ ቻሌንጆችን የተለያዩ ፕሮግራሞችን ይነግራችኋል። እናንተ እዛ ላይ በመግባት የሚሰጣችሁን ቻሌንጅ ትንተላላችሁ። በመቀጠል ቲክታክ ሻፕ ፎር ሴለር ነው። ቲክታክ ሻፕ ፎር ሴለር ይሄ ደግሞ ቅድም ምን ብያችኋለሁ? ቲክታክ ፎር ክሬተርስ ብያችኋለሁ አይደለ? አሁን እቃቸውን የሚሸጡት ሰዎች ነው። ደግሞ ቅድም እኛ የሰዎችን እቃ በመውሰድ ፕሮሞት በማድረግ እንድንጠቀምበት ነበር ያልኳችሁ አይደል? አሁን ደግሞ ቲክታክ ሻፕ ፎር ሴለርስ ይሄ ምንድን ነው የሚሆነው? ቲክታክ ሻፕ የሚሸጡ ሰዎችን እቃቸውን እዛ ላይ አምጥቶ መሸጥ ማለት ነው። እነዚህ ግን ነጋዴዎች ናቸው። ይሄንን የሚሰሩ እቃ ያላቸው ሰዎች እቃቸውን አምጥተው ቲክታክ ላይ በመሸጥ
ተጠቃሚ መሆን ማለት ነው። ስለዚህ እዚህ ጋር ለመግባት ነጋዴ መሆን መቻል አለባችሁ። የራሳችሁ ፕሮዳክት ያስፈልጋችኋል። ሬጂስተር ማድረግ ይጠበቅባችኋል። ሬጂስትሬሽኑ ሞልታችሁ የቲክቶክ ላይሰንስ ምናምን የሚያስፈልጋቸው ከሆነ ይሄ ስኪን ነገር የሚነኩ ከሆነ ወደ ውስጥ የሚገቡ የሚዋጡ ነገሮች ምናምን ከሆነ የተለያዩ የጤና ሰርቲፊኬቶችን ይጠይቋቸዋል። ያን በማሟላት ሪኳርመንቱን ከሞላችሁ በኋላ እቃችሁን ቲክቶክ ላይ በመሸጥ ተጠቃሚ ትሆናላችሁ። በተጨማሪ ደግሞ ምን አማራጭ ታገኛላችሁ? ተከታዮች ኢንፍሉዌንሰሮች የእናንተን ሳምፕል እየወሰዱ ቀደም ያልኳችሁ ቲክቶክ ሻፕ ፎር ክሬተር የሚባለው እዛ እነሱ ፕሮሞት ያደርጉላችኋል። እናንተ ፕሮሞሽን ምንም አያስፈልጋችሁ ማለት ነው። እነሱ ፕሮሞት ያደርጉላችኋል። እቃው በተሸጠ ቁጥር ለእነሱ የተወሰነ ኮሚሽን እየሰጣችሁ እቃችሁ በደንብ ይሄድላችኋል። ስፔሻሊ ደግሞ ጥሩ እቃ የያዛችሁ ከሆነ ትጠቀሙበታላችሁ ማለት ነው። ቀጣይ እንግዲህ ጌሚንግ ነው። ጌም ኢንሴንቲቭስ ጌም በመጫወት የምታገኙት ነው። ይሄ ለጌመሮች ነው። ጌም መጫወት ጌም በደንብ የምትችሉ ቪዲዮ ጌሞችን የምትችሉ ሰዎች ልትጠቀሙበት ትችላላችሁና እነዚህ 11 ስቴፖች ብትጠቀሙባቸው ቲክቶክ ላይ ገንዘብ ልትሰሩባቸው የምትችሉ ናቸው። እንዳልኳችሁ የተወሰኑ ሀገሮች ላይ ነው የሚሰሩት፣ የተወሰኑት ሁሉም ሀገሮች ላይ ይሰራሉ። ሁሉም ሀገሮች ላይ ያልኳችሁን ስቴፖች ኢትዮጵያ ላይ ያላችሁ በተለይ ደግሞ ብትሞክሩት ምንም እንትን የሚላችሁ ነገር የለም፣ የምትከፍሉት ነገር የለም። ለቲክቶክ ምንም የምትከፍሉት ነገር የለም። እናንተ ማድረግ አርጉ የሚላችሁ ነገር በማድረግ በመሞከር ቁጥራችሁን በማሳደግ ብትጠቀሙበት ብዬ ላለሁኝ። እንግዲህ እዚህ ድረስ ከቆያችሁ ቻናላችን ሰብስክራይብ ማድረጋችሁን እንዲሁም ደግሞ ቪዲዮን ላይክ ማድረጋችሁን ኮመንት ላይ እንድንሰራላችሁ የምትፈልጉትን ወይ ደግሞ እንድናሻሽል የምትፈልጉትን ነገር ኮመንት ላይ ብታስቀምጡልን እንዲሁም ለጓደኛ ብታካፍሉልን ብዬ እላለሁኝ። አመሰግናለሁ።